መቅረጽ ጀምሯል። ማን ነው? እኔ ነኝ ናፊያድ። እንደው የቤት ኪራይ አትከፍልም እንዴ? የቤት ኪራይ እንደኔ ለመክፈል ተቸግራችኋል? ምክንያቱም በቻይና ውስጥ ሰዎች ፊታቸውን ለኤአይ ከ$15 ጀምሮ እያከራዩ ነው። ይህ ውሸት ሊመስላችሁ ይችላል፣ ነገር ግን እውነቱ እጅግ እያደገ ያለ ኢንዱስትሪ ነው። በ2026 የመጀመሪያዎቹ 3 ወራት ብቻ ቻይና ከ128,000 በላይ አጫጭር ፊልሞችን አውጥታለች። እነዚህ አጫጭር የቪዲዮ ትዕይንቶች ሲሆኑ ከ95 በመቶ በላይ የሚሆኑት ሙሉ በሙሉ በኤአይ የተፈጠሩ ናቸው። ችግሩ በኤአይ የሚፈጠሩ ፊቶች በሙሉ አንድ አይነት መምሰል መጀመራቸውና ተመልካቾች ደግሞ ይህንን መጥላታቸው ነው። ስለዚህ ስቱዲዮቹ በነዛ ኤአይ ካራክተር ይልቅ ትክክለኛ የሰው ፊት ይፈልጋሉ። እንደ አክታይድ ያሉ አዳዲስ ፕላትፎርምስ የሚመጡት እዚህ ላይ ነው። የራሳችሁን ፎቶ አፕሎድ ታደርጋላችሁ። እንደ ሱፐር ሞዴል ወይም ኖርማል ያለ ሰው ካቴጎሪ ትመርጣላችሁ። ከዛም ስቱዲዮቹ ፊታችሁን እንደ ጥሬ ዕቃ ለመጠቀም እስከ $700 ይከፍሏችኋል፣ ምንም አይነት ትወና ሳያስፈልጋችሁ። ነገር ግን አስፈሪ እውነታ ይህ ነው። አንዴ ፊታችሁን ካከራያችሁ በኋላ በፊታችሁ ላይ ያለውን ቁጥጥር ሙሉ በሙሉ ታጣላችሁ። ፊታችሁ ዛሬ በፍቅር ድራማ ውስጥ፣ ነገ ደግሞ አጠራጣሪ በሆነ የፖለቲካ ማስታወቂያ ውስጥ ሊውል ይችላል። ፊታችሁን $700 ለኤአይ ትሸጣላችሁ? ፎሎ ናፊያድ። ፒስ አውት።